ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማር የምትፈልጉ ወይም ልጆቻችሁን ማስተማር የምትፈልጉ ማለትም በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያ አማራጮች እናስተምራለን። መማር የምትፈልጉ ከስር ባለው ስልክ ይደውሉ፣ ሀሎ ይበሉ፣ ይማሩ። ባለፈው ክፍለ ጊዜያችን ከኘ እስከ ሀ ድረስ ፊደላትን አይተናል። ዛሬ ደግሞ ይዤላችሁ የመጣሁት ቃላት ምስረታ ነው። በተለያዩ ፊደላት ቃላት ምስረታ እናያለን። ወደ ቪዲዮ ከመሄዳችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ተከታተሉኝ። ወደ ቪዲዮ ልሰዳችሁ። እቺ ለምሳሌ በአንድ ላይ ለምሳሌ ለምሳሌ። እቺ ሰላማዊ ሰላማዊ በአንድ ላይ ሰላማዊ። እቺ አንድነት በአንድ ላይ አንድነት አንድነት። እቺ ጥቅምት በአንድ ላይ ጥቅምት ጥቅምት። እቺ ስለዚህ በአንድ ላይ ስለዚህ ስለዚህ። በጣም አሪፍ። እቺ መሰረት በአንድ ላይ መሰረት። እቺ ስርዓት በአንድ ላይ ስርዓት ስርዓት። እቺ መሪዎች በአንድ ላይ መሪዎች መሪዎች። እቺ ስድስት በአንድ ላይ ስድስት ስድስት። በጣም አሪፍ። እቺ አሸንፎ በአንድ ላይ አሸንፎ አሸንፎ። በጣም አሪፍ። እቺ ስለሆነ በአንድ ላይ ስለሆነ ስለሆነ። እቺ ስህተት በአንድ ላይ ስህተት ስህተት። እቺ መኖሪያ በአንድ ላይ መኖሪያ መኖሪያ። እቺ መኖሩን በአንድ ላይ መኖሩን መኖሩን። እቺ ስልጣን በአንድ ላይ ስልጣን ስልጣን። በጣም አሪፍ። እቺ ጠንካራ በአንድ ላይ ጠንካራ ጠንካራ። እቺ ስብሰባ በአንድ ላይ ስብሰባ ስብሰባ ስብሰባ። እቺ ጠቅላይ በአንድ ላይ ጠቅላይ ጠቅላይ ጠቅላይ። እቺ ስብከት በአንድ ላይ ስብከት ስብከት። እቺ ጠቅላላ በአንድ ላይ ጠቅላላ ጠቅላላ። በጣም አሪፍ በጣም አሪፍ። እቺ አድርጎ አድርጎ አድርጎ። በጣም አሪፍ። እቺ አንድነት በአንድ ላይ አንድነት አንድነት። እቺ ከበበው በአንድ ላይ ከበበው ከበበው። በጣም አሪፍ። እቺ ዩጋንዳ በአንድ ላይ ዩጋንዳ ዩጋንዳ ዩጋንዳ። እቺ ያለበት በአንድ ላይ ያለበት ያለበት። በጣም አሪፍ ያለበት። እቺ መጠነኛ በአንድ ላይ መጠነኛ መጠነኛ። እቺ ለምለም በአንድ ላይ ለምለም
ለምለም። በጣም አሪፍ። ይቺ ለማወቅ በአንድ ላይ ለማወቅ ለማወቅ። ይቺ ለዚህም በአንድ ላይ ለዚህም ለዚህም። ይቺ ሲሆንም በአንድ ላይ ሲሆንም ሲሆንም ሲሆንም። በጣም አሪፍ። የዛሬ ቆይታችን ይህንን ይመስላል። በተለያዩ ፊደላት ቃላት ምስረታ አይተናል። ማለትም በለ፣ በሰ፣ በአ፣ በጥ፣ በስ፣ በመ በተለያዩ ፊደላት ቃላትን መስርተናል። በለ፣ በሲ በእነዚህ ፊደላት ቃላት ምስረታ አይተናል። በሚቀጥለው በሌላ ክፍለ ጊዜ በሌላ ትምህርት እስከምንገናኝ በያላችሁበት መልካም ጊዜ ሰናይ ቆይታ እየተመኘሁላችሁ ከወዲሁ ተሰናበቱ። ባይ ባይ። ሰላም ሁኑ።